የጅሌ ጥሙጋ ወረዳ ሴቶች ወጣቶችና ማህበራዊ ጉዳይ ጽህፈት ቤት የሴቶችን ኢኮኖሚያዊ ተጠቃሚነት በማረጋገጥ በሴቶች ላይ የሚደርሱ ጾታዊ፣ አካላዊና ስነልቦናዊ ጥቃቶችን በመከላከልና የሴቶችን መብት በማስከበር ረገድ ዘርፈ ብዙ ተግባራትን ሲያከናውን ቆይቷል። በዚህ አጭር ዶክመንተሪ ተቋሙ ሴቶች በማህበራዊ ኢኮኖሚያዊ እና ፖለቲካዊ አቅማቸውን ለመገንባት እንዲሁም የሴቶችን ሁለንተናዊ ተጠቃሚነት ለማረጋገጥ ያከናወናቸው ተግባራቶች በተሞክሮነት ይቀርባል። ተቋሙ ሴቶች በፖለቲካ በማህበራዊና በኢኮኖሚያዊ ተሳታፊና ተጠቃሚ ለማድረግ በርካታ ስራዎች ሰርቷል። በዚህም ቁጥራቸው ቀላል የማይባሉ ሴቶች በተለያዩ የሥራ ዘርፍ ላይ ተሰማርተው ራሳቸውንና ቤተሰባቸውን እያስተዳደሩ ይገኛሉ። እንደ ወረዳ በአጠቃላይ የወረዳዎችን ሴቶች ተጠቃሚ ከማድረግ አኳያ በተለይ በማህበራዊ በፖለቲካዊና በኢኮኖሚ ሴቶችን ተጠቃሚ ከማድረግ አኳያ በርካታ ስራዎችን እየሰራን እንገኛለን። የሴቶችን የፖለቲካ ተሳትፎ ለማሳደግ በተሰራው የግንዛቤ ማስጨበጫ ሴቶች በሁሉም የአመራር እርከን ላይ የኃላፊነት ቦታዎችን በመያዝ ተሳትፏቸውን ማሳደግ ተችሏል። በተጨማሪም በተፈጠረላቸው ግንዛቤ መሰረት ሰብአዊና ዲሞክራሲያዊ መብቶቻቸውን በራሳቸው ማስከበር ችለዋል። እንዲሁም ደግሞ ሴቷ ለራሷ መብት እንድትሟገት ያደረግን ያለንበት ሁኔታ ነው ያለውና በፖለቲካ ራሷን አቅሟን እየገነባች እንድትሄድ እየተደረገ ያለው ስራ በርካታ ስራዎች የተሰሩበት ሁኔታ ነው ያለው። ከዚህ አንፃር ሴቶቻችን ከዚህ በፊት ከነበረው እንቅስቃሴ አሁን ላይ ለመብታቸው ቆመው እየታገሉ የመጡ ሴቶች ቁጥራቸው እየጨመረ የመጣበት ሁኔታ ነው እንዳለ ለማስቀመጥ ነው ፈልገው። ሴቶች በኢኮኖሚ ረገድ የትዳር አጋራቸውን እጅ ጠባቂ እንዳይሆኑ በተለያዩ የሥራ ዘርፍ እንዲሰማሩ በማድረግ ውጤታማ ማድረግ ተችሏል። ከዚህ ውጪ በተጨማሪ በኢኮኖሚ ሴቶቻችን እንዲጠቀሙ ከማድረግ አኳያ በተለይ ከዚህ በፊት የነበረባቸውን ጫና እንዲያላቅቁ ሴት ላይ በርካታ ጫናዎች ሊኖሩ ይችላሉ። ምክንያቱም በወንድ እጅ እስከምታድር ድረስ የፈለገችውን ነገር ለማድረግ የማትችልበት ሁኔታ ሊኖር ስለሚችል ይሄንን ግንዛቤ በመፍጠር የተለያዩ የሴቶች ልማት ህብረቶችን በማደራጀት የቁጠባ ቡድኖች እንዲመሰረቱ ያደረግንበት ሁኔታ ነው ያለው። ካናን ካያንኩም ኩደና ፉደ እቲ ፋይዳማ namni qusannaa hin qabne nama akka nama saababbaasee gashuuti. Qusannaan faayidaa qaba, bu'aa qaba. Mana kifilii namatti ijaarradhe ilma kiyya kifilii takka kenne ofii takka qaba suuqa jaarre itti faayidamuu kan jira. ቁጠባ ታዳጊ 20 ሺህ ብር ተበድሬ አሁን ግን አልቆ ነው የመጣችው። 20 ሺህ ብር ተበድሬ ሁሉ ነገር ገዝቼ እንትን እያልኩ ነው እየሰራሁ ነው። በተለይ የሴቶች ልማት ህብረት በማደራጀትና እንዲቆጥቡ በማድረግ በአሁኑ ሰዓት 1953 አባላት ያሉት የሴቶች የቁጠባ መኖሩ ሴቶች በኢኮኖሚ ተጠቃሚ የማድረግ ተግባር አንዱ ሲሆን 1,275,788 ብር መቆጠብ ተችሏል። ወደ 1,275,788 ብር በቁጠባ እንዲቆጥቡ የተደረገበት ሁኔታ ነው ያለው። ይህን ከቁጠቡ በኋላ ራሳቸውን በኢኮኖሚ ከመቀየር አኳያ ከቁጠባ ወስደው ተበድረው መልሰው ራሳቸውን በተለያዩ ዘርፍ ላይ እንዲያሰማሩ ያደረግንበት ሁኔታ ነው ያለው። ሴቶች በቁጠባ ባህላቸው ባገኙት ገንዘብ ብድር በመውሰድና በተለያዩ የሥራ መስኮች ላይ በመሰማራት ከራሳቸው አልፈው ቤተሰባቸውን በመያዝ ያለ አንዳች ችግር ልጆቻቸውን እያስተማሩ ይገኛሉ። በንግድ ስራ እንደዚሁም ደግሞ ፍየል እርባታ፣ በዶሮ እርባታና በሌሎችም ተግባራቶች ጭምር ከዚሁ ከቁጠባ ላይ ወስደው ራሳቸውን በኢኮኖሚ ልጆቻቸውን ለማስተማር በተለይ ሊያጎርሱ የሚችሉት አቅም የሌላቸውን ሴቶች አሁን ላይ የቤታቸውን ችግር ፈተውም ጭምር እንደዚሁም ደግሞ ልጆቻቸውን በትምህርት ቤት እንዳያቋርጡ እያስተማሩ ያሉበት ሁኔታ ነው ያለው። ስራ የጀመርኩት ለሴቶች 10 ሺህ ብር ተበድሬ ስራ ጀምሬያለሁ። ያኔ የጀመርኩትን ስራ ብሬን መልሼ ልጆቼንም እያስተማርኩ አንደኛውን አስጨርሻለሁ፣ አንዱን እያስተማርኩ ነው፣ ዲግሪ እያስተማርኩ ነው። እነኝህን ማስተምሬ አንድ ፍየል በ6,000 ገዛት 4 ትሆናለች። እንደገና አንድ ሴት ልጅ አለችኝ። በቃ የሆነ ቤት ሰርታ ብታጠብ ቢቸገራት 31,000 ብር
43 ኢንች ቴሌቪዥን ገዝቼላታለሁ። ሙሉ ልብስና የቤቴን ጣጣ እየዘጋሁ ከቁጠባ ባገኙት ገንዘብ ብድር የወሰዱ 120 ሴቶች ሲሆኑ 350500 ብር ወስደው በተለያዩ የሥራ መስኮች ላይ ተሰማርተው ራሳቸውና ቤተሰባቸውን ከኢኮኖሚ ችግር በማላቀቅ ላይ ናቸው። ሴቶች ማህበር ሰጠኝ። ከዛ ያንን ብር እየሰራሁ ፍሪጅም የዳቦ መጋገሪያም ወደዛው ያችንን ብር በ3 ወሬ 10,000 ብር መለስኩ። አሁን ልጆቼንም ትምህርታቸውን አስጨረሱ። 2 ልጆች አሉ ሴት 4 አመት በግል ትምህርት ቤት ደሴ አስተምሬ አሁን 2018 ህዳር 16 አስመርቄ ጨርሻለሁ። 250 በምሽት ሰዓት 250 ብር ነው ቆጠብነው። በዛ በቁጠባ እንዲሁ እያልኩኝ ልጆቼ ሰንበቴም ሲገቡ ቤከራም ሲይዝ አልሐምዱሊላህ ልጆቼ ካሉበት ቦታ አልተመለሱም። ከልብሳቸውም ሆነ ከትምህርት ቤትም ሆነ ከደብተራቸውም ሆነ እኔ ምንም አልጎደለባቸውም። ልጆቼን እያስተማርኩኝ በአጠቃላይ ከዚህ ከቁጠባ ብድር የወሰዱ ሴቶች 124 ሴቶች ናቸው ብድር ወስደው አሁን እየተጠቀሙ ያሉት ማለት ነው። የወሰዱት የብድር መጠን ደግሞ 350500 ብር የወሰዱበት ሁኔታ ነው ያለው። እንዲሁም ከአካባቢው ጦርነት ቀጠና በመሆኑ ማህበረሰቡ ለተለያዩ ችግሮች የተጋለጡ ናቸው። የዚህን ችግር በመረዳት የተለያዩ ፕሮጀክቶች ወደ ወረዳችን በመግባት ሴቶችን በኢኮኖሚ ተጠቃሚ የማድረግ ስራ ተሰርቷል። ቀጠናችን በችግር የተሰቃየ በጦርነት በግጭት የተሰቃየ ወረዳ በመሆኑ በርካታ ቀበሌዎች ላይ በርካታ የቲሞችን ያፈራንበት ህፃናት አለወላጅ የቀሩበት በርካታ ሀብት ንብረት የወደመበት በርካታ ሀብቶችን ያጣንበት ቀጠና በመሆኑ የተለያዩ ፕሮጀክቶች እየገቡ እነዚህን አካላቶች ተጠቃሚ ያደረጉ የሚገኙበት እንደ ወረዳ 160 የሚሆኑ ሴቶች በተለያዩ ፕሮጀክቶች ተጠቃሚ ለማድረግ በተሰራው ስራ ሴቶች ከኢኮኖሚ ጥገኝነት ተላቀው ቤተሰባቸውን እያስተዳደሩ ይገኛሉ። እነዚህ በተለያዩ ፕሮጀክቶች ተጠቃሚ የሆኑ ሴቶች በቀጥታ የገንዘብ ድጋፍ ከማድረግ በተጨማሪ በንግድ ስራ፣ በእንስሳት እርባታና በእርሻ ስራ ላይ ተሰማርተው ውጤት እንዲያመጡ ተደርጓል። በተለያዩ ፕሮጀክቶች ሴቶቹን በርካታ ሴቶችን ተጠቃሚ ለማድረግ ሞክረናል። እንዲሁም ወደ 1063 የሚሆኑ ሴቶችን በእነዚህ ፕሮጀክቶች ተጠቃሚ ለማድረግ የተቻለበት ሁኔታ ነው ያለው። ሴቶች ማህበራዊ መስተጋብራቸው ሲታይ ደግሞ ከዚህ በፊት ከባሎቻቸው እየተቀበሉ አንድም ማህበራዊ ጉዳይ አገልግሎት ሲያውሉ እንደነበርና በአሁኑ ሰዓት በራሳቸው አቅም የወለደን የመጠየቅ ሰርግ የመሄድና የተቸገሩ ግለሰቦችን የመርዳት ሁኔታ መፈጠሩ ሴቶች በማህበራዊ ዘርፍ ተጠቃሚ መሆናቸው ማረጋገጫ አንዱ ተግባር ነው። ራስ በራሳቸውም የመደጋገፍ እሴታቸውን እያጠናከሩ የመጡበት ሁኔታ ነው ያለው። የወለደበትን ሄዶ መጠየቅ ማህበራዊ ኑሮ ትስስራቸውን እያጠናከሩ የመጡበት ሁኔታ ይበል የሚያሰኝ ስራ። ይሁን እንጂ በማህበራዊ በኢኮኖሚያዊ ተጠቃሚነታቸው ከጊዜ ወደ ጊዜ እየተሻሻለ ቢመጣም አሁንም ቢሆን በርካታ ሴቶችና ህፃናት ለጾታዊ ጥቃት እየተጋለጡ ስለሆነ የሁሉም ባለድርሻ አካላት ርብርብ ይጠይቃል። ስለሆነም መንግስታዊም ሆነ መንግስታዊ ያልሆኑ ድርጅቶች እና ፕሮጀክቶች በሁሉም ዘርፍ ዘላቂ የሆነ የሴቶችን ተሳታፊነትና ተጠቃሚነት እንዲረጋገጥና በተለይ ደግሞ ጥቃት የደረሰባቸውን ሴቶችና ህፃናት የህግ ከለላ ከወትሮ በተለየ መልኩ እንዲሰጣቸው የሁሉም ባለድርሻ አካላት ሚና ወሳኝ ነው። ጥቃት እየደረሰባቸው ያሉ ሴቶችን ችግራቸውን የሚያቃልሉበትን ሁኔታ ተጠቃሚ የሚሆኑበትን የህግ ከለላም ጭምር እንዲያገኙ የማድረግ ሁኔታ ሁሉም ባለድርሻ አካላት ደግፎ የሚሄድበት ሁኔታ እንዲኖር እኔም ጥሪ ለማቅረብ ነው ፈልገው። አዎ ሴቷ እድል እንጂ ችሎታ አላጣችም። ሴቷ መምራት ትችላለች፣ መማር ትችላለች፣
መስራት ትችላለች። ያጣቸውን እድል ደግሞ የጅሊ ጥሙጋ ወረዳ ሴቶች ወጣቶችና ማህበራዊ ጉዳይ ጽህፈት ቤት በተቀናጀ ድጋፍ እየፈጠረ ይገኛል። በዚህም በወረዳችን ሴቶች በሁሉም መስክ ጠንካራና ተወዳዳሪ በማድረግ በሴቶች ላይ የሚጨበጥ ለውጥ እንዲመጣ አድርጓል። በመሆኑም ተቋሙ ሴቶችን በሁለንተናዊ መልኩ ለማብቃት እያደረጋቸው ያሉ ተሞክሮዎች መስፋትና ተጠናክሮ ይቀጥል ዘንድ ምኞታችን ነው። በዚሁ አበቃን። መልካም